ከዚህ ከመሐመድ ዲንማ ያንተ ዲን የተሻለ ነው አሉ። ይሄው አሁን እንደሚባለው ማለት ነው። ያው እነዚህ ሙስሊሞች አይደሉም ከማንም ዲን ጋር አይገናኙም ይላል ማኑ ተነስቶ ማለት ነው። ቀጥ ብለው ሲያው እዳመና ውስጥ ሁለት ግዙፍ የሆኑ ፍጡሮች አየሁኛ። ፈጅር ሲቀድ ከተማው ሊገለብጠው ነው ሲላቸው ለምን ፈጅር ድረስ አሉ። አሁን አድርገው እንጂ ይሄን የመሰለ ታሪክ ያለው ሰው አምጣ ቢባል ማንም ሊያመጣ አይችልም። በህልሙም አያየውም እንኳን በእውን ማለት ነው። አንተ ዘንዳ ትልቅ በሆነም ሰው ዘንዳ ግን ዋጋ ቢስ ሁኛለሁኝ ተንቄያለሁኝ ብለው ነው ዱዓ ያደረጉት። ሱብሃንአላህ በጥላቶች ላይ መውረድ የሚገባውን ቁጣ በእኔ ላይ ይወርዳል ብለው ይሰጋሉ ማለት ነው። ምን አጠፉና ነው? በእኛ ሀገር በአንድ ወቅት ዩኑስ ኢብኑ መታ የሚባል ታላቅ ነብይ ነበሩ። አንድ ሰው ልቡን ክፍት በሚያደርግ ጊዜ ሂዳያ እንደ ጎርፍ ነው የሚገባው በአንድ ጊዜ ማለት ነው። ይቺ ቃል በጣም ግሩም ሆነችብኝ። በዛ ሀገር እንዳው ይቺን ቃል የሚናገር ሰው እስካሁን ሰምቼ አላውቅም። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ዑትባና ሸይባ እዛ አትክልቱ ውስጥ ሆነው እሳቸውን እያዋከቡ በድንጋይ ያራገቡ ሲያመጧቸውና እዛ አትክልቱ አጥር ላይ በሚጠለሉበት ጊዜ ሰዎቹ ያው ተመለሱ። እሳቸው ደክሟቸዋልና እዛች ዳስ ሐዲቃ ጎን ጠጋ ብለው ተቀመጡ ማለት ነው። እንደዛ ሆነው ዱዓ ያረጉ ነበር ማለት ነው። አላሁመ እግፊር ሊቀውሚ የሚለው አሁንም አለ ማለት ነው። እና ዑትባና ሸይባ እዛ ቦታ ላይ በሚያው ጊዜ አሳዘኗቸውና እስቲ የተምርሸቱ ሰድና ለዚህ ሰው እየስጠው ብለው ላሽከራቸው አዳስ የሚባል አሽከር ነበራቸው። እሱን ላኩ ማለት ነው። ነስራኒ ነው፣ የክርስቲያን ነው፣ ከኢራቅ ሀገር የመጣ ሰው ነው። ኒኒዋ ከምትባል ክልል ማለት ነው። ዛሬ መውሲል አካባቢ ናት። እና የተምርሸት ይዞላቸው መጣ። እዛ ሲመጣ ይችን ብሉ ተብላችኋል ብሎ ያዋለቆቹ ስለላኩ ይሰጣቸዋል። ገረማቸውና ማን ነው እንዴት ደግሞ እዚያ የሚያስተናግድ ያገኘው አሉና ያችን ነገር ጠጋ አደረጉና ሲጀምሩ ቢስሚላህ ብለው ጀመሩ። ዘይድ ጋር ማለት ነው። አላህ ሲባረከው እንግዲህ አላህ ሂዳያ የሚሰጠው ሰው አጅብ ነው። አሁን ሰውየው ገና ዳዕዋ ሳያረጉለት በዚች ቃል ብቻ ይሄ ባሪያ ደግሞ ሊማረክ ነው ማለት ነው። ቢስሚላህ ሲል ድንግጥ አለ ሰውየው፣ ገረመው እና ምንድነው አንተ በሚሉት ጊዜ እኔ ክርስቲያን ነኝ አለ። ተመውሲል ሀገር የመጣሁኝ ሰው ነኝ። ይቺ ቃል በጣም ግሩም ሆነችብኝ። በዛ ሀገር እንዳው ይቺን ቃል የሚናገር ሰው እስካሁን ሰምቼ አላውቅም። ተየት አመጣሃት ይቺን ቃል አይልም ቢስሚላህ የምትለውን ቃል። አንተ ለመሆኑ ከየት ሀገር ነው የመጣኸው? ውይይት ተጀመረ እሱ ጋር ማለት ነው። እኔማ ከኢራቅ ነይነዋ ከሚባል ክልል ነው የመጣሁት። በባርነት ተማርኬ ተሽጬ የውዝህ መጣሁኝ። እነዚህ ሰው ይገስተውኝ እዛ አገለግላለሁኝ አለ። فقال رسول الله من قرية الرجل الصالح ዩኑስ ኢብኑ መታ አሉት። ነይነዋ የምትባለውማ የደጉ ሰውዬ አገር ናት። የዩኑስ ኢብኑ መታ የሚባለው ሰውዬ ታሪክ ታውቃለህ? ከዛ እንዳይሆን አሉት። ተዛ ነው እንጂ አላቸው። ቃለ ወማ ይድሪከ ማ ዩኑስ ኢብኑ መታ አለ። እሱ በደንብ ያውቃል እንግዲህ ስለ ነብዩ ዩኑስ ማለት ነው። ዩኑስ ኢብኑ መታን እንዴት ልታውቀው ቻልክ አንተ ይላቸዋል። ላሱንማ ነው ያውቀዋለሁኝ አሉ ረሱል አለይሂ ሰላም። ቃለ ذلك اخي እሱ ወንድሜ ነው። ካነ ነብየን በጊዜው ነብይ ነበረ። ወአነ ነብዩን እኔም ነብይ ነኝና በነብይነት ማዕረግ ተገናኝተናል ተዋውቀናል ይሉታል ማለት ነው። فاكب عداس على راس رسول الله የዚህ ጊዜ ራሱን መቆጣጠር አልቻለም ሰውየው። በደስታ ተነሳና ራሳቸውን ጉልበታቸውን ሳመ። ያ የነብዩ ዩኑስን ታሪክ በደንብ ያውቅ ነበርና ማለት ነው። እንደዛ ለቆቹ እንደ ባሻገር ያውታል ሲንቀሳቀስ ሄዶ ራሳቸውን ሲስም ምናምን የሰው የጉድሆናል ስንቃድርሰና ብንለው አማ ጉላሙከ ፈቀድ አፍሰደሁ መሐመድ አለ። በቃ ማርኮታል እንግዲህ ይሄ ሰው ይሄ ባሪያ አይረባንም እንግዲህ የመሐመድ አሽከር ሆነ አታየው እግሩን እየሳመ ይላዋል ማለት ነው። ሱብሃንአላህ እነዛ ያደሙት እግር በደም የተጨማለቀ እግር እሱ መላስና ማልቀስ ጀመረ። አላህ ሂዳያ ሰጠውና ማለት ነው። እና ذاك اخي كان نبيا وانا نبي فاكب عداس على راس رسول الله صلى الله عليه وسلم በራሳቸውን አጎንብሶ ሳማ። ወደ እጆቻቸውን እግሮቻቸውን ሁሉ ሳማ። يقبلها فقال ابن ربيعه احدهما للاخر እና ابن ربيعه ሸይባና ዑትባ አሻጋሪ አዩና አንዱ ለአንዱ ሲሰላለቁ ሃይ ባሪያችንን ተነጠቅና አሉ። አማ ወላሙከ ፈቀድ አፍሰደሁ አለይከ ሙሐመድ
በቃኛ ስንክሰት ብለን ስንልከው እሱ ማርኮ በዛ በሲህር ቃሉ በአንድ ጊዜ አንበረከከው አይደለም ካሁን በኋላ የባሪያ ለኛ ይረባንም አሉ ما في الارض شيء فلما جاء عداس قال له እና አዳስ እንግዲህ ተዛ ተዋውቆ ነብዩ ጋራ በሚስጥር እምነቱን ተቀብሎ ባለቆቹ ያወቁበት አልመሰለው መጣና እነሱ ጋር ሲደርስ ምን ያረክ ነበር አዳስ አሉት ወንበስከና ስትል ነበር ሰውየው ጋራ ምን ያረክ ነው አሉት ይሄ ጊዜ ግልጽ ነው ሰውየው ይሄ ሰውየማ فلما جاء عباس قال له ويحك ويلك እንደማለት ነው በእነሱ አነጋገር የጃሂልያ አነጋገር ما هذا ምንድነው ስለሱ ሰውዬ ስታረግ ጎንበስከና ስትል ያየንህ እሱን እጅ ስትነሳ ነበር አሉት قال يا سيدي አለ ما في الارض شيء خير من هذا الرجل سبحان الله الله هداه በዚች ምድር ላይ ከዚህ ሰው የተሻለ ሰው የለም ባሁኑ ጊዜ አለ ምን እንግዲህ ሄዳያ የሚባለው ነገር ተመልከት ደቂቃዎች ናቸው አልነገሩ ዝርዝር ሁኔታ ምንም ያሉት ነገር የለም ገባው በቃ በአንድ ጊዜ ማለት ነው አንድ ሰው ልቡን ከፍተ በሚያረግ ጊዜ ሂዳያ እንደ ጎርፍ ነው የሚገባው በአንድ ጊዜ ማለት ነው በዚህ ምድር ላይ እኮ ይሄን ሰው የሚያክል አይገኝም ማለት አለቆቹ ማንንም ሳይፈራ ማለት ነው የመጣው ይምጣብሩ እነሱ ጥላት እንደሆኑ ያውቃል ይገርማቸው ማለት ነው لقد اخبرني بامر لا يعلمه الا نبي እና ይሄን ያልኩበት ሁኔታ እንደዛ ደንግጬ ተነስቼ ራሱን ስስም ያያችሁኝ እኔ ነብይ ካልሆነ በስተቀር ማንንም ሰው የማያቀው ሚስጥር ስለነገረኝ ነው አለ ምንድነው የነገረ ሲል በእኛ ሀገር በአንድ ወቅት ዩኑስ ኢብኑ መታ የሚባል ታላቅ ነብይ ነበሩ እሳቸውን ታሪክ እኔ በደንብ አውቃለሁኝና ስለሳቸው አነሳብኝና ነገረኝ የታወቀው በመላው ጊዜ እኛ እኮ ነብያቶች አንድ ቤተሰብ ልጅ ማለት ነን እንተዋወቃለን ጌታዬ ነግሮኛል ብሎ ነገረኝ ስለዚህ ከዛ ተነስቼ የሰው የነብይ መሆኑን አረጋግጥኩኝ አለ قال له ويحك يا عداس አሉት ወዮልህ አንተ ሰውዬ አንተ አዳስ ያስፈራሩት ነው لا يصرفنك عن دينك فإن دينك خير من دينه አየው ጧት እንደዚህ ናቸው እና እነሱ ጣዖታውያን ናቸው ይሄ ሰውዬ ክርስቲያን ነው ቢያንስ የነብይ ተከታይ ነው ተተነሱ የበለጠ ማዕሉማት ያለው ሰው ነው ያው ዲል እንትን ብሎት ነው እንጂ እነሱ ባሪያ ሊሆን የሚገባው ሰው አልነበር እነሱ ግን ምን አሉት አንተ ሰው ያትሳሳት ከዚህ ከመሐመድ ዲንማ ያንተ ዲን የተሻለ ነው አሉ ይሄው አሁን እንደሚባለው ማለት ነው ያው ከና እነዚህ ሙስሊሞች አይደሉም ከማን ዲን ጋር አይገናኝም ይላል ማንኑ ተነስቶ ማለት ነው ስለ ዲን ይመርጥልሃል እሱ ዲን የለውም ካፊር ነው ለራሱ ግን ተገሌ ሃይማኖት የገሌ ይሻላልና ገሌን ያዝ አህባሽን መርጨልሃለሁ ይላል ማለት ነው ይሄው ነግይቺ የነሱ ሱና ናት ማለት ነው ያንተ ዲን የክርስትናው ከዚህ መሐመድ ካመጣው ዲን ምርጥ የተሻለ አንተ ነው ጉድ እንዳትወናበድ ለምን ያንተ የተሻለ ዲን አይደለም የተሻለ ዲን ከሆነ ለምን አይቀበሉትም የሱን ዲን እሺ ይሉታል ሰውየው ግን አላህ ወፍቆታል በእነሱ አሉባልታም ይበገራል ሆነ ማለት ነው ወይርጅዑ ረሱላህ ሰለላሁ ዐለይሂ ወሰለም في طريق مكه ከዛ በኋላ ትንሽ አርፈው ያችን ሸታቸውን በላልተው ወደ መካ ጉዟቸውን ቀጠሉ ማለት ነው ባደ خروجه من الحائط ከዛ ታረፉበት አትክልት ወጥተው ወደ መካ ጉዟቸውን ቀጠሉ ከኢበን محزونا كسر القلب በጣም አዘን እየተሰማቸው ልባቸው ተሰብሮ በጧይፎች በኩል ያጋጠማቸው ነገር ያልጠበቁት ነበርና አዘን በጣም ተሰምቷቸው ተመለሱ فلما بلغ قرن المنازل قرن المنازل የሚባለው ሰይል الكبير አሁን ሚቃት አካባቢ ማለት ነው እዛ አካባቢ ላይ በሚደርሱ ጊዜ بعث الله اليه جبل جبريل الله لاك سبحانه وتعالى ومعه ملك الجبال አጠገባቸው አጠገብ ጅብሪል ጋራ ባልደረባው መለኩል ጅባል ነበር የዓለም ጋራዎችን በሙሉ የሚቆጣጠር ትልቅ ባለስልጣን ይዞ መጣ ማለት ነው እና ያስተአሚሩሁ ቀጥ በየሳይ መጀመሪያ ዳመና ነበረች ትንሽ ዳመና በጣም ሐራራ ነበረ ዳመናዋ እየተከተለ ታጅባቸዋለች ሰዎች በድንጋይ ያባረራሉ አላህ በዳመና ያጅባቸዋል ከላይ ጃንጥላ ያረግላቸዋል ሲሄዱ አብራት ሄዳለች ስትቆም አብራት ትቆማለች በዛ ይች ዳመና ተመጣይ በዛ ሐራራ ሰዓት ምናምን ብለው ቀጥ ብለው ሲያው ዳመና ውስጥ ሁለት ግዙፍ የሆኑ ፍጡሮች አየሁኛ እና ምንድን ጉር ነው በየሳስተውል ድምጽ ደሞ ሰማሁኝ ያ መሐመድ ያ ረሱላህ የሚል ጥሪ ተሰማ ማለት ነው መሬት ቃውጥ ሆና መቆም ያጠዋል ሰማይ ደግሞ ታከብራለች ማረግ ስማቸውን ትነግራቸዋለች ማለት ነው እና ያ መሐመድ አሰላሙ አለይከ ያ ረሱላህ አላቸው ጅብሪል አልአሚን ማለት ነው ወአለይኩም ሰላም ወራህመቱላህ
ታሉ በኋላ ኢነ ረበከ ቀርሰሚያ ቀውሊከ ወማ ረዱ አለይክ ጌታ ጥላቶች ወገኖች ምን እንዳሉ አውቋል። መኮችም ጧኢፎችም አንድ ግንባር ፈጥረው አንተን ያው ያንከለከሉ መሆኑን ያወቀ እየተከታተለ ነው ያለውና አሁን ልዩ መልእክት ይዘን የመጣ ነው ይላሉ ማለት ነው። የስተሚሩሁ እና አሁን እኔ ጅብሪል ወህይ ሳይሆን ይዤ የመጣሁት ልዩ እንግዲህ ሊያስተዋውቅህ ይዤ መጣሁ አለ። መለከል ጅባል ከጎኑ ነው ያለው እና አሁን ላጋጠመህ ነገር ለመበቀል የምትፈልግ ከሆነ ይኸው ወንድሜ መለከል ጅባል አጠገብ ያለ እሱ ሊያናግርህ ይፈልጋል ፍቃድህ ከሆነ ብሎ በክብር ይጠይቃቸዋል ማለት ነው። ወማአሁ መለኩል ጅባል የስተእሚሩሁ አሁን እንዳለው ወንድሜ ጅብሪል እንዳለው እኔ ያው ለመጀመሪያ ጊዜ በምድር ላይ ልዩ ግዳጅ ተሰጥቶኝ የመጣሁበት እለት ዛሬ ነው አለ መለከል ጅባል ተነሳና እና ስለዚህ የስተእሚሩሁ መልካም ፍቃድህ ከሆነ በእነዚህ ሰዎች ላይ በተለይ መኮች ላይ አስፈላጊውን እርምጃ ለመውሰድ ዝግጁ ነኝ ጌታዬ አዞኛልና እሱ የሚሰጥህን ትእዛዝ ፈጽመህና ብሎኛል። እንሽእተ ለኡጠቢቀና አለይሂም الأخشبين አለ እና ሁለቱን ጋራዎች የመካን ከተማ የከበቡ ሁለት ትልልቅ ጋራዎች አሉ። እነዛን ጋራዎች ከፈለክ ብድግ አድርጌ እንደ ጉልቻ ከተማው ላይ መጫን እችላለሁኝ ትፈቅድልኛለህ ሆይ አላቸው ማለት ነው። ያኔ እንግዲህ በዛ ጭንቀት ላይ በዛ ጨልሟቸው በነበረበት ሰዓት ላይ እንዲህ አይነት ነገር ሲመጣ ሌላ ሰው ቢሆን ደስታውን ይችላል? አረ ወደ አገላግለኝ ቶሎ በል እንጂ ምን ነበር ማለት አለበት አለይሰ ሱብሁ ቢቀሪብ እንደተባለው በነብዩ ሉጥ ላይ ፈጅር ሲቀድ ከተማው ሊገለብጠው ነው ሲላቸው ለምን እስከ ፈጅር ድረስ አሉ። አሁን አድርገው እንጂ እና ፈጅር ቅርብ እኮ ነው። እንደዛ ነበር የሚጠበቀው። ነብዩ ረህማ ግን ምን አሉ? ላ አሉ ኢኒ አርጁ አን يخرج الله من اصلابهم من يعبد الله وحده لا شريك له። እነዚህ ሰዎች እርግጥ ደረቆች ናቸው የሚመለሱ አይመስሉም። ግን ከነሱ አብራክ ላ ኢላሃ ኢላላህ የሚልና ጌታውን በአግባቡ የሚገዛ ሰው እንደሚመጣ ተስፋ አረጋለሁና አሁን በአጠቃላይ በከተማ ላይ እንዲህ አይነት እርምጃማ ከተወሰደ ዘርማንዝራቸው ጠፋ ማለት ነው። ባዶ ድንጋይ ታቀፍ የልቀር ነው እኔ እንደዚህማ አይሆንም ምንም ቢሆን ይሄንን አልቀበልም ብለው ተቃወሙት ማለት ነው። ይሄን እንግዲህ አይነት ሰው ነው ያው የዓለም አረመኔ አድርገው የሚስሉት በአሁኑ ጊዜ እዛ ጀምሮ እስካሁኑ ድረስ ይሄን የመሰለ ታሪክ ያለው ሰው አምጣ ቢባል ማንም ሊያመጣ አይችልም። በህልሙም አያየውም እንኳን በእውን ማለት ነው። ግን የዛ አይነት ርህራሄ ያለው ሰውዬ አላህ ይሄንን ስልጣን ሰጥቷቸው እነዚህ ሰዎች ከፈለክ በሁለት ጋራ በአንድ ጊዜ አንጥቼ ልጫንባቸው እየተባሉ አድርግ ማለት ሲገባቸው ላ እንደዚህማ አይደረግም እኔ ተነዚህ ሰዎች አብራክ ወደፊት ጌታቸውን የሚያውቁና የሚገዙ ሰዎች እንደሚመጡ ተስፋ አረጋለሁኝ ብለው የመለሱት ሰውዬ ናቸው በአሸባሪ የሚባሉት በአሁኑ ጊዜ የሚወገዙት ማለት ነው። እንግዲህ የዓለም ህዝብ ምን ያህል ዶላል ውስጥ እንዳለ ምን ያህል ሸፍጥ ውስጥ ምን ያህል ተንኮል ውስጥ እንዳለ ተጥንት እስካሁን ድረስ የሚያሳይ ነጥብ ነው ይሄ ራሱ ማለት ነው። እና ይሄን የመሰለ ሰው ነው የሚያገኙት። እንግዲህ ሰዎች ወደ ታሪክ ተተመለሱ ማንነታቸውን ተገመገሙ ታሪክ መቼም ሊከለስ ሊመለስ አይችልም። ሰው ለማዋሸት ካልፈለገ በስተቀር ያው የሆነውን ነገር ነው መጥፎውንም በጎውንም የሚያስቀምጠውና የኛ ነብዩ ረህማ አለይሂ ሰላቱ ወሰለም ይሄን ይመስላል ገና ከመነሻቸው ማለት ነው። በዛ ጊዜ እንግዲህ ድንጋይ መወረር ባይችሉ መዋጋት ባይችሉ ቢያንስ አላሁመ እነዚህን ሰዎች እርዳኝ ማለት አይችሉም። እንኳን እርዳኝ አጥፋሊ ብለው ሊጠይቁ ራሱ ጌታ በፍቃዱ ሲልክ አልቀበልም በእነሱ ላይ እርምጃ እንዲወሰድ አልፈልግም የሚለው ማን ነው እስቲ? በምንም አይነት ይሄ አይነት ሰው በዓለም ላይ ተከስቶ ያቀም ማለት ነው። ይሄ ነው ያለው ሁኔታ ይላል ማለት ነው። ይخرجونه من بلده ተዛም ቀጥለው እንግዲህ መካም ለመግባት ብዙ ፍዳ አጋጠማቸው። መኮች እንግዲህ በፍቃዱ ወጥቷል ሳይነግረን ሳያስፈቅደን ወደ ጎረቤት ሀገር ሄዷል ካሁን በኋላ ሀገር አለ ብለህ እንዲያትመለስ የሚል መልእክት ላኩላቸው። ደግሞ ተወዳ ያባረሯቸው ከዚህ ደግሞ መግባት አትችልም ተባሉ ማለት ነው። በዛው ጥንቅጥ ላይ ያሉ ይሄ አይነት እድል ሲመጣ ለምንድን ነው ያልተቀበሉትና በሰዎቹ ላይ እርምጃ ለማውሰድ ያልተቻለው የሚለው ጥያቄ ነው እስካሁን መልስ የለውም ማለት ነው። እና በዛ ሁኔታ ላይ ያሉ እሳቸው በጣም ምርር አድርገው ያደረጉት ዱዓ ነበር። اللهم ان لم يكن بك غضب علي فلا ابالي ሱብሃንአላህ። በዛ ሁኔታ የተጨነቁ ያሉ እየተደበደቡ
ምድር ጨልማባቸው እያሉ እሳቸው ጌታቸው ጋራ ይወያዩ ነበር ካደረጓቸው ታሪካዊ ዱዓ ቃላቶች اللهم اليك اشكو ضعف قوتي ያሉ በዛ በረሃማ ቦታ ሆነው ማለት ነው ነኽላ በምትባል ሸለቆ ላይ እና እኔ ጉልበት የለኝም ጥላቶችን መቋቋም አልችልም የጉልበቴን ድክመት ወደ አንተ ሰሙታለሁኝ ስሞታዬን የምነግረው ላንተ ነው እንግዲህ አንተ ታቃለህ እንጂ እኔ በምን አቅም ይቋቋማቸዋለሁኝ አሉ ወቂለተ ሂለቲ ዘዴም አልቋል እነዚህን ሰዎች መኮችንም ሆነ ጧይፎችን ለማሳመን የተለያየ ስልትና ዘዴ ሞክር ያለው ካሁን በኋላ ግን ምንም ማድረግ የምችለው ነገር የለም ላንተ ተዋዋለሁ ጉዳዩን አሉ ወሃዋኒ አለ الناس አንተ ዘንዳ ትልቅ በሆነም ሰው ዘንዳ ግን ዋጋ ቢስ ሁኛለሁኝ ተንቄያለሁኝ ብለው ነው ዱዓ ያደረጉት ይሄን ነው ሰምቷል ያለው ማለት ነው ያ አርሐመ الراحمين ከአዛኞች ሁሉ የበለጥከው ሩህሩህ እንግዲህ አንተ ታቃለህ እኔ በሰዎች ዘንዳ ዋጋ ቢስ ተቀባይነት የሌለኝ ሁኛለሁኝና አንተው ታቃለህ ማለት ብቻ ሆነ ማለት አንተ ረቡል ሙስተድዓፊን የተናቁ የጭቁኖች ዋቢ አንተ ነህ ወአንተ ረቢ የኔም ተጭቁኖቹ አንዱ ነኝና የኔ ዋቢና ጌታዬ አንተ ነህ ኢላ መን ተኪሉኒ እንግዲህ ካሁን በኋላ እኔን ወደ ማን ነው የምትተወኝ ያው ጥላቶቼ ከዚህም ከዛም ያንከላከሉኝ ነው ያለው ኢላ በዒድን የተጃሃሙኒ ሩቅ ወደ ሆነ ባዕድ ሰው ዝም ብለህ አሳልፈህ ትሰጠኛለህ እንደፈለገ ሊያጠቃኝ አም ኢላ አድዊን መለክተሁ አምሊ ወይም ደግሞ በዛው አካባቢ ያሉት መኮች እኔን አስረሰታቸው እንደፈለጉ ይቧጨቁኝ ምን ይበቃኝ ነው እንግዲህ ቻሉ ማለት ነው ኢለም የኩን ቢካ አለየ ገደቡን ፈላ ኡባሊ ይሄን ሲሉ ደግሞ እንደገና የታ ይቆጣብኛል ብለው በመፍራት ይሄ ሁሉ ቢደርስ ምንም አይደለም አሉ መልሰው እና ጧይፎችም ቢከተክቱኝ መኮችም ከተማት ገባም ቢሉኝ የፈለገው ቂያማ ቢፈላም አንተ ተቆጥተህብ ካልሆነ ይሄ ሁሉ ይቻላል ችግር የለም ያንተ ቁጣ ብቻ እንዳይመጣ አሉ አላሁ አክበር ሱብሃንአላህ እና ያንተ ቁጣ ከሌለ የዱንያ የፍጡሮች ጥቃት ውስን ነው አንድ አፍታ ያባራል ማለት ነው ወላኪን አፊየተከ ሂ አውሰዑ ሊ አንተ የምትሰጠኝ ጤንነት ያው ለኔ ይሰፋኛል የሚመረጠው ተበላ ነስርህን ብትሰጠኝ ነው ማለታቸው ነው ካልሆነ ደግሞ አንተ ታቃለህ አዑዙ ቢኑሪ ወጅሂከ الذي اشرقت له الظلمات ጨለማዎች ሁሉ በበሩበት በፊትህ ብርሃን ለምንሃለሁኝ ወሰላህ አለይሂ አምሩ الدنيا والاخره የዱንያም የአኺራም ነገር የበጀበት ያንተ በግርማህ በክብርህ ማጸናሃለሁኝ ሚን አንቱን ዚለቢ غضبك በእኔ ላይ ቁጣህን እንዳታወርድብኝ ሱብሃንአላህ በጥላቶች ላይ መውረድ የሚገባውን ቁጣ በእኔ ላይ ይወርዳል ብለው ይሰጋሉ ማለት ነው ምን አጠፉና ነው እና በፊትህ ወገገን በብርሃንህ በኑርህ እምማጸንህ በእኔ ላይ ቁጣህን እንዳታወርድ ብቻ ነው አው ያሁላ አለየ ሰኸጡክ ወይም ደግሞ ያንተ ጥላቻ በእኔ ላይ እንዳይሰፍር ጠብቀኝ እልሃለሁኝ ይሄ እንዳይመጣብኝ እንጂ ታንተ በኩል ከሰው በኩል ከፍጡሮች በኩል የሚመጣው ምንም አይደለም ይታለፋል አሉ ለከል ዑትባ ሐታ ተርዷ እኔ አጥፍቼ አተሳስቼም ከሆነ ይቅርታ እላለሁኝ ደስ እስከሚልህ ድረስ እኔ ወደ አንተ ተመልሻለሁኝ አሉ ለቆንጀል እንደሰራ ሰው ወላ ሐውለ ወላ ቁወተ ኢላ ቢክ እና ይሄ አላማዬን ለማሳካት እኔ ዘዴ የለኝም ጉልበትም የለኝም በአንተ ታልተረዳው በስተቀር ያንተ እርዳታ ታልተፈገኝ ችግር የለውም እኔ ግን በበኩሌ ላረግ የምችለውን ሙከራ ሁሉ አድርጋለሁኝ ብለው ይሄን ዱዓ ሲያረጉ ነው እነ ጅብሪልና መለከል ጅባል ወዲያው የመጡት ማለት ነው ቀር ሰሚያ ቀውለ ቀውሚከ ለክ እና ጌታ ባሮች እነዛ ጥላቶች ምን እንዳሉ ምን እንዳደረጉህ አንተ ደግሞ ያቀረብከውን አቤቱታ ሰምቶ በአስቸኳይ መሐመድ ጋር ሄዱና መልስ ስጡ ብሎ ነው የተላከው ብለው ከዚህ ተነስተው ነው የመጡት ማለት ነው እና እንግዲህ አላህ Subhanahu Wa Ta'ala የወዳጆቹን ይፈትናልና ገና ከመነሻው ቁሉ ላ ኢላሃ ኢላላህ ስለተባለ ብቻ ነው የሁሉ መከራ የመጣባቸው ማለት ነው ይሄን ካላላችሁ እኔ ዱላ ነሳለሁኝ ሰይፍ መዛለሁኝ አላሉ እንኳን ያን ሊቀርቶ ዱዓ እንኳን ለማድረግ አልደፈሩም ማለት ነው ሰዎቹን አላህ ቢወዱ በውድ ቢጠሉ በግድ አንተ አላ ኩሊ ሸይን ቀድርናና አድር የምታደርገውን አድርግ ቢሉ ኑሮ ያልቅ ነበር ማለት ነው ያንን እንኳን ማለት ያልቻሉ ሰው ናቸው ማለት ነው ከረህራቸው ብዛት የተነሳ ከዛም يخرجونه من بلده ከዛ ተመልሰው ገቡ እንደምንም ያው በሽማግሌ ተደራድረው አንድ የተባረከ ሰው ነበር ጁበይር ኢብኑ ሙጥዒም የሚባል ሰውዬ በእኔ ኃላፊነት ይግባ ምን ነካችሁ ብሎ ሰዎቹን ተቆጣቸውና እንዲገቡ ተፈቀደላቸው ማለት ነው
ከዛም በኋላ እንደገና አሁንም ተጽዕኖ እየቀጠለ ሄደና ለመጨረሻ ጊዜ አገሩን ለቀው እንዲሄዱ ተገደዱ ማለት ነው ወደ መዲና ወሄ አሐቡል ቢላድ ኢለይህ መካ እንግዲህ ከማንኛውም ሀገር የበለጠ በጣም የሚወዷት ሀገር ነበረችና መካን ለቆ አንድ ቀን ማደር የሚቻል አይመስላቸውም ነበር እንደዛ የሚገበገቡላትን ሀገር ትተው ለመሰደድ ተገደዱ ፈየንظሩ ኢለይሃ እናዛ ሂጅራው በሚወጡ ጊዜ ተወሰነ ርቀት ላይ ሲደርሱ ወደ መካ ዘወራሩና ፊታቸውን እንደ ሰው ሊያናግሯት ጀመር ወሆ የቁል ማ አጥየበኪ ሚን በለዲን ምን ያማርሽ ተዋብሽ ሀገር ነበርሽ ወአሐበኪ ኢለይ ወዳኔ የተወደድሽ ነሽ ወለውላ አነ ቀውሚ አኽረጁኒ ሚንኪ ማ ኸረጅት ጠላቶች ባያስወጡ ብኖር አንቺን ትቶ መሄድ አልፈቅድም ነበር እያሉ እያዘኑ እያለቀሱ ትውልድ ሀገራቸውን ትተው ይሄዱ ማለት ነው ወየቢቱ ማአሁ ከዛ በኋላስ እንግዲህ ጉዟቸውና ወደ ቀጣው ስደት ሀገራቸው ሲሄዱ ምንድነው የሚያጋጥማቸው የሚለውን አሁን ማስተዋይ ተተከታተለ እሳቸው ጋራ ሊያድር ይችላል ፊልጋሪ ዋሻው ውስጥ አቡበክር ጋር ማለት ነው ወይخفق قلبه ልባቸው ይዘላል ወሆ የራዑን القوم ተካዱ ተተخطፉ ጥላቶቻቸው ገባበት ገበታቸው አምጡ እሱንና አቡበክርን ጭንቅላት ያመጣ ሰው መቶ ግመል ይሸለማል ተብሎ በጥላት ያው ሽልማት ተሰጥቶላቸው ይዋከባል ዙሪያውን ማን ነው እንትኑ ፈላጊው እነሱ ሄደው ዋሻ ውስጥ ተቀረቀሩ እዛው ዋሻ ውስጥ ይያሉስ ምንድን ነበር ስሜታቸው ምን ያደርጉና ምን ይሉ ነበር ልባቸው ይዘል ነበር ሰውናቸውና ምናልባት እነዚህ ሰዎች ያው ካዩን አለቀልን በሚል ስጋት ልባቸው እየደለቀ ነው እዛች 3 ቀን ያደሩት ዋሻ ውስጥ ተነ ህይወታቸው ተቀብረው ማለት ነው ምን አጥፍተው ላኢላሃ ኢላላህ በሉ ስላሉ የሲሩ ማአሁ ሪህለተል ሂጅረቲ ኢለል መዲና ከዛም አላህ ረዳቸውና 3 ቀን ሁሉ ከበባው ሳያገኛቸው ተ3 ቀን በኋላ ወደ መዲና ጉዟቸውን ቀጠሉ ማለት ነው አብራ ሱህራ ኢንጣዊላ በጣም ረጅምና አድካሚ የሆነ የምድር በዳ ጉዞ ያው መካና መዲና መካከል ያለው ለጥ ያለ ሜዳ ቢሄዱት አያልቅም ዛሬኛ በመኪና እንኳን ያሰለችናል ማለት ነው ያን ሁሉ እንግዲህ በባዶ እግርና በከሱ ግመሎች ላይ ሆነው ነው ሁሉ መከራ ተጓዙት ማለት ነው ጣዊለተ ሙምተደተ منذ خروجه ከወጡ አንስቶ አብረ ኩትባን ሙፍቀዲያ እንዳሁኑ ዘመናዊ መንገድ የለ ለስላሳ መንገድ ጫማ የለ በባዶ እግራቸው በሾኩ በኮረንችቱ ላይ እየወደቁ እየተነሱ ባሸዋው ላይ ነው የሚጓዙት ማለት ነው እና አላ ኩትባን ሙቅፊራ ደረቅ በሆነ ኮረብታ ላይ አንዱ ኮረብታ ወደ አንዱ ኮረብታ እየተሸጋገሩ ሚሪማል ሱህራ እንደገና በኮረብታዎች መካከል ደግሞ እንደ ጭቃ የሚውጥ አሸዋ ነው የሚያጋጥማቸው ታህታ ወሃጅ ሸምሲ በሚንቀለቀለው የፀሐይ ሐሩር ላይ አልሙህሪቃ አቃጣይ በሆነው ማለት ነው ጥላ መጠለያ የላቸው ثم يراه في المدينه በዛ ሁኔታ ተንከራተው 9 ቀን ሙሉ ተጉዘው ያለ ረፍት መዲና ሊደርሱ ቻሉ ማለት ነው የሁሉ መከራ ሲወርድባቸው አንድ ቀን እንዲኮንኩኝ ብለው ቅራ ይላቸውም ማለት ነው መዲና ከደረሱ በኋላ አላህ Subhanahu Wa Ta'ala ዛ አዘጋጀላቸውና የመዲናን ሰዎች በልታ በደስታ ተቀበሏቸው ጦላ አልበድሩ አለና ይያሉ ማለት ነው ወይጅኒ ተመረተ ኪፋይ የዛን ሁሉ ትግላቸውንና የድካማቸውን ዋጋ አሁን ውጤት መቅመስ መቋደስ ጀመሩ ቢቢና الدوله الاولى የመጀመሪያዋን እስላማዊ ደውላ በመመስረት لمهدين الاسلام የእስላም መናኸሪያና መርከዝ አድርገው ገነቡ ማለት ነው وخلال ذلك በዛው ሁኔታ ላይ የራሁ የተቀደሙ ሱፉፍ ጥላቶች አሁንም ሰላም አልሰጧቸውም እየተጨመዱ በየጊዜው እየደጋገሙ መተው ሊወሯቸው ይሞክሩ ነበር መጀመሪያ በበድር ቀጥሎ በኸንደቅ ከዛም በአህዛብ የተለያዩ ዘመቻዎች ተደረጉባቸው ማለት ነው በኡሁድ ያ ሁሉ ሲሆን ምንም ተቋማቸው ፍንክቻ ይሉም ነበር ማለት ነው በጦርነትም ደግሞ ማንንም ሰው ጀግና እንደሳቸው ተጋፋጭ ደፋር ያልነበረም ሙንቀጢዑ ነዚር ወቢጤና ወደር የሌለው ጀግና መሪ ነበሩ ማለት ነው በሸጃአቲ ሙንቀጢዓቲ ነዚር ሰዎች አይተው ሰምተው በማያውቁት ወደር በሌለው ጀግንነት ጦርነትን ይመሩ ነበር ማለት ነው ለዓላማቸው ስኬት ሲባል እና ጥላቶቻቸው ያው እንግዲህ ቢለቁላቸውም እንደማይለቋቸው ሲያውቁ አላህ ፍቃድ ሰጣቸውና ከላያቸውና ከደውላቸው ላይ መከላከልን ጀመሩ በዛ ወታደራዊ አቋማቸው ደግሞ ታይቶ የማይታወቅ ልዩ መሪ ሆነው መጡ ማለት ነው ኩሉ ذلك سيراه እነዚህን ሁሉ ነገሮች ወደፊት ወደ ታሪኩ እየጠለቅን ስንመጣ ታያለህ ምን እንደሆነ ማለት ነው ወይቅረኡሁም ወثቀን في سيرة هذا النبي الكريم እነዚህ ሁሉ በመከራም በደስታም ያጋጠማቸው ውጣ ወረዶችና የነበራቸውን አቋም በሚገባ በተረጋገጠ መረጃ ተደግፈው ታገኛቸዋለህ ይላል ማለት
ወሐሪዩን ቢዲል አቅሊ ራሽድ ቅን አመለካከት ላለው ሰው ይገባዋል ጀዲሩን ማለት ነው አንየቂፈ እዚህ ላይ ቆም ብሎ ሊያስተውል ወይሳኢለ ነፍሰሁ ራሱን ሊጠይቅ መለዲ ሐመለሁ አላ አን የተሐመለ ኩለ هذا الأذى ይሄ ሰውዬ አርፎ ቢቀመጥ በሰላም መኖር ይችል ነበር ይሄን ሁሉ መከራና ውጥንቅጥ እንዲሸከም ምንድነው ያስገድደው ብሎ ሊጠይቅ ይችላል አንድ አቂል የሆነ ሰው ማለት ነው ولماذا صبر على تلك الأهوال እንኳን መጋፈጥ ቀርቶ መስማት ማየት እንኳን የሚሰከጥጥ የሆነ መከራ ሁሉ ውስጥ እንዲገባ ምንድነው ያስገድደው ብሎ ሊጠይቅ ይችላል وهل كان تحمله لهذا العذاب وصبره عليه ይሄን የመሰለ ቅጣትና መከራ ሲወርድበት እና በዚህ ሶብር ትግስት ላይ ሲጋፈጥ ምን አላማ ነበር ወደፊት ለፊቱ ያተቀመጠው ሚን አጅሊላህ ለአላህ ብሎ ነው እንዲህ የሚያደርገው ወሊላህ ወሊጧዓቲላህ የአላህን ለመገዛት የሱን ሪዷ ውዴታ ለማግኘት ብሎ ነው አም ካነ ሚን አጅሊ አን የተወሰለ بذلك الى مصلحه دنيويه عاجله ወይም ደግሞ ግዚያዊ እና ዱንያዊ ለሆነ ጥቅም ብሎ ነው ሰዎች እንግዲህ ጥላቶች ተነስተው ስልጣን የሚፈልጉ ስልጣን ለማግኘት ሀብት የሚፈልጉ ሀብት ለማግኘት ዝና ለማግኘት የሚጋፈጡ ጀግኖች አሉ በታሪክ አቤታዊ መሪዎች ማለት ነው እንደዛ የሆነ አላማው ወይስ ለምንድነው ብሎ ቢጠይቅ አላማው ግልጽ ነበር ማለት ነው ወሰይር القارئ في صفحات الباب الاول ገና በመጀመሪያዎቹ ገጽ ላይ አንባቢ ያገኛል የዚህን ጥያቄ መልስ ይላል من هذا الكتاب كيف سعت اليه الدنيا ለዱንያ ለስልጣን ለዝና ብለው ከሆነ እና ካልሆነ መርሱን ገና መግቢያው አካባቢ ላይ በሚመጡት ገጽታዎች ታገኘዋለህ ይላል ተخطب ወደው ዱንያ እሳቸው ሳይፈልጓት እሷ ራሷ ታባብላቸው ነበር ገና ከመነሻው መጀመሪያ አካባቢ ማለት ነው كيف سعت اليه الدنيا تخطب وده ዱንያ እሳቸውን ፍቅር ለማግኘት ተሽቆጠቆጥላቸው ነበር ጥላቶቻቸው ራሳቸው በተደጋጋሚ ሽማግሌ ይልኩባቸው ነበር ማለት ነው ዱንያ የሚፈልጉ ከሆነ እንንያ إذ أتي إليه بالجاه وعرضت عليه الأموال وأغري بالملك والسيادة የሰው ልጅ በዚህ ዱንያ ላይ ምንድነው የሚፈልገው ሻህ ነው የሚፈልገው ገልን የሚያል ተላቅ ሰው የለም ተብሎ ሊወደስ ሊማኳሽ ይፈልጋል ማለት ነው ከዛም ስልጣን ደግሞ ከፈለገ ያገሪቱ ቁንጮ የሆነውን ስልጣን ወይ ንጉስ ለመሆን ይመኛል ማለት ነው ገንዘብ የተከማቸ ገንዘብ ለመዝረፍ ይሆናል እነዚህ ነገሮች አላማቸው ቢሆኑ ኑሮ በቀላሉ እሳቸው ሳይጠይቁ የሚያገኙበት እድል ተገኝቶ ነበር ማለት ነው ይሄ ነገር ተተገኘ በኋላ ለምንድነው ከአላማቸው ወደ ኋላ ያላሉት የሚለው ጥያቄ አሁንም መልስ ይፈልጋል ማለት ነው እና መኮች ራሳቸው ሽማግሌዎችን ልከውባቸዋል በተደጋጋሚ ማለት ነው አንተ ስልጣን ፈልገህ ከሆነ ይሄው እናንግስህ ዘውድ እናዘጋጅና ዙፋን እንዘርጋና እንሰይምህ መሐመድ ነው የመካ ንጉስ ብለን እናውጃለን ብለዋቸው ነበርና አቡ ጀህል ማለት ነው ተሰሚነት ፈልገህ ከሆነ ያላንተ ፍቃድ በአገሪቱ ላይ አንድ ውሳኔ እንዳይወሰን እንስማማለን አሉ ገንዘብ ፈልገህ ከሆነ ሁላችን የፈለከውን ገንዘብ ብቻ ንገረን ሁላችንም ባለ በለላ አቅማችን አውጥተን በአገሪቱ ላይ رجل الاعمال الاول የመጀመሪያው ያው رجل الاموال ትባላለህ አሏቸው ማለት ነው ሴት ከፈለ የፈለከውን ሴት የፈለካትን ቆንጆ ሴት ምረጥ የፈለከውን ያህል ቁጥር ለነዛ ሁሉ የሚያስፈልገውን ሁሉ ጌጥና አልባሳት ሰተን እንድራሃለን አሏቸው ማለት ነው ሰው በዱንያ ላይ ከዚህ ውጭ የሚፈልገው ነገር አለ ይሄ ከተገኘ ስልጣን ካለ እንግዲህ ገንዘብ ካለ ሁሉ ነገር ከሞላ በአገሪቱ ላይ ያላንተ ፍቃድ አንድ ነገር ትንፍሽ የማይባል ከሆነ ምን ይፈልጋል የሰው ልጅ ይሄ ነገር ራሱ ለምኖ መጥቶ ነበር ገና መነሻው ላይ ማለት ነው ብቻ አትበጥብጠን አዲስ ሃይማኖት አንተታ አትከፋፍለን እንጂ ላንተ ለህይወት የምትፈልገው ነገር ካለ ሁሉ ነገር ጠይቅ ከዛም በላይ ምናልባት ደግሞ አንተ አምሮህ ተነክቶ እንደው ራስክን መቆጣጠር አቅቶ እንደ ብዴት ነገር ያቃጀህ ከሆነ ይሄም ደግሞ ወንድማችን እንደዚህ ሲበላሽ ዝም አንልም በአለም ላይ አለ የተባለ ህክምና አፈላልገን የፈለገው ገንዘብ ወጥቶ እናሳክመሃለን አሏቸው ማለት ነው ተዝለላ ምን ይፈልጋል በዱንያ ላይ ማለት ይሄ ሁሉ እንግዲህ ተخطቡ ወደው ዱንያ ያባበለቻቸው ነው እባክህ እንደው ተቀበለኝ እያለቻቸው እሷ ግን እሳቸው ፊታቸውን እያዞሩባት ነው ያለው ማለት ነው فيرفض كل ذلك جميعا ይሄ የተባለውን ሁሉ ነገር እርግፍ አድርገው ይተውታል እኔ ይሄን ነገር አልጠየቅኳችሁም ይሄ አይደለም ፍላጎቴ ይላቸዋል ወይአባ ወይعيش حياته حتى اخر لحظه منها زاهد ورعا ህይወታቸው ከመነሻ እስከ መድረሻ ዱንያን በመናቅና ጌታን በመፍራት ላይ የተመሰረተ ነበር ማለት ነው
አዋበን ሁልጊዜ ወደ ጌታቸው መላሳ ነበሩ ከማ ካነ ፊ ሸባቢ ገና በልጅነታቸው ምንም ነገር ሳያውቁ ተራ ኑሮ እንደሚኖሩት ሁሉ አሁንም እዛ ማዕረግ ተደረሱ በኋላ ንጉስ ለማዕረግ እየተፈለጉ እየተለመኑም ዱንያ ምን ታረግልኛለህ የምን ንጉስ ይሉ ነበር ማለት ነው ثم لا تتنايا الكتاب እንደገና ደግሞ አለፍ ብሎ ሲሄድ በዚሁ በኪታቡ ጣልቃ ውስጥ በተለያዩ ምዕራፎች ላይ كيف دانت له الدنيا ዱንያ በመጨረሻ ያንን አላማቸውን መስመር አስይዘው እስላምን አጠናክረው የራሳቸው ደውላ መስርተው ከቆሙ በኋላ በዙሪያ ያለ ጀዚረቱል አረብ ተቀበላቸው እሳቸው በህይወት ይያሉ እነ የመን ተከፈቱ ማለት ነው እነ ባህራይን ተከፈቱ ኸሊጅ በሙሉ በአጠቃላይ በቁጥራቸው ስር ሆነ ማለት ነው ፋተቱ ኩኑዙሃ የዛ ጊዜ በአገሪቱ ላይ የተከማቸው ገንዘብ ሁሉ መጣ ወጁቢ ኢለሂ خراجها እኩሉ በገኒማ እኩሉ በግብር መጣ እየተግበሰበሰ ማለት ነው ወኡልቂየ ቢደሃቢሃ ወፊضتها በአካባቢ ያለ ወርቅና ብር የተባለ ሁሉ መጣላቸው ተግበስቦ ተጭኖ መጣ በእነ የደይ በፊታቸው ላይ ልክ እንደህ ሊደፋ ጀመር ወርቅና ብር ማለት ነው ያኔ ፈርኩሉ ሁሉንም እንደ ቁሻሻ በእግራቸው ነበር ገፋ አድርገው የሚሄዱት በእጃቸው እንኳን ለመንካት ይጸየፉት ነበር ይላል እና ወላ يزدادوا الا تقشفا ያ ሁሉ ኒዕማ መጥቶላቸው እሳቸው ግን ወትሮ ከነበሩበት ከተራ ጎስቋላን ህይወት አልወጡም ልብሳቸው አልተቀየረ ምግባቸው አልተሻሻለ ወሪያን ፈየናሙ على حصيرين እና በደረቀ ባሮጌስ ሰሌን ላይ ነበር የሚጠጡ ሰሌን ታቃላችሁ ተተምር ላባ የሚሰራ እና ቢላዋ መስሎ የሚዋጋና ሰውን የሚቀድማ ነው ያ ነበር የሚተኙት እሳቸው በንጉስ ደረጃ ሆነው መጨረሻ እንኳን ተሳክቶላቸው ማለት ነው በዛ በሰሌን ላይ ሲተኙ የሰሌኑ መስመር ሲነሱ ሰውነታቸው ላይ ተሰምሮ ይገኝ ነበር ሰውነታቸው ተሰርጉዶ ማለት ነው በዛ አንድ ለስለስ ያለ ጫርቅ እንኳን ጋቢ እንኳን ተፍተፍ አድርጎ ሰው አይተኛም በዛ ላይ ነበር የሚተኙት ማለት ነው ضاغطا على حصير تترك انطباعاتها الضاغطه على جسده الشريف የሰሌኖቹ መስመሮች በተኙበት ጊዜ በሰውነታቸው በጎናቸው ላይ ሲነሱ እንደዚህ መስመሩ ተሰምሮ ይታይ ነበር ማለት ነው ويخير زوجاته حتى حين نقمنا عليه تلك الحياه ሴቶች ያው መቼም ኑሮ በተሻሻለ ቁጥር የተሻለ ማየት ይፈልጋሉና እንግዲህ እርሰው ያገሪቱ መሪው ነዋል በንጉስ ደረጃ ነውት ሁሉ ነገር እየመጣለው ሳይገደውት እስከዛሬ ምንም አልነበረውትና ምንም ብለን እንኖራለን አሁን ግን ሁሉ ነገር ሞልቶ እየገረፈ ያለ ለምንድን ነው ኑሯችን የማይሻሻለው የሚል ጥያቄ ያቀርቡ ማለት ነው ይሄን በሚያቀርቡ ጊዜ ለእናንተ በየኔ ዓላማዬን አለቅም አሏቸው አላህ ራሱ መልስ ሰጠ ያ አዩሃ ነብዩ ቁል ለአዝዋጅከ إن كنتن تريدن الحياة الدنيا فتعالينا أمتعكن وأسرحكن سراحا جميلا وإن كنتن تريدن الله ورسوله والدار الآخرة فإن الله أعد للمحسنات منكن أجرا عظيما فعلوا من مريا مسرت ሰበሰቧቸውና ልክ ነው እኔ ልሚያቸዋለሁኝ አሉ እናንተ ያው በደስታ በመከራ ከኔ ጋራ ብዙ ውጣውረድ ያልፋቸዋል አሁን ግን ኑሮ ተሻሽሏል መብታችሁ ነው መጠየቅ ግን እኔ ስራ አይደለም የዱንያ ማካበትና ኑሮ ማሻሻል አይደለም ተልኮየና እንደኔው በተለመደው መልኩ መቀጥሉ ከሆነ አላህ ይባርክ ፊኩም ታልሆነ ግን ባለች አቅሜ ያው ሽልማት ሰጥቻቸው እስከዛሬ ስላገለገላችሁ መሄድ ትችላላችሁ የሚል ትዳሩን የሚበትን ሰው አለ መሪ በዚህ ደረጃ የቤቶች አንጡ የተሻሻለ ስጋ እንብላ ስለተባለ ፈዋኪ ግዛልን ስለተባለ አይሄማ ካላማ ይወጣው ማለት ነው የሴቶችን ጥያቄ በር ተከፈት መቆሚያ የለውም እስከ መጨረሻው ነው ሙሰልሰል ዶ የሚሄደው ማለት ነው ይህችማ ትደረግም ማለት እሳቸው ብቻ ሳይሆኑ ጌታም ራሱ ተቃወመና በዚህ መልክ ምርጫ ተሰጡ ትዳራቸውን ሊበትኑ ተዘጋጁ ደግነቶቹ ሴቶቹም አቅማ አዝማሚያውን አይተው እንደማይቀበላቸው ሲያውቁ اخترنا الله ورسوله አይ ለጊዜያዊ ብልጭማ ብለን ይሄንን እድል አንተውም ብለው ሁላቸውም እንደገና አቀሰባቸውን አነሱ ማለት ነው በዛው እንግዲህ ሙተቀሽፍ በሆነ በጣም በተጎሳቆለና በደካማ ኑሮ እድሜያቸውን ፈጁ ሴቶቹ ማለት ነው ለሳቸው ተብሎ በይነቀቡሊያ ወበይነ الفراق ወይ ይሄንን ኑሯችን ይዘን እንቀጥላለን ወይ አሰናብታቸዋለሁ ሲሏቸው فلا يرضين به بدلا በሳቸው ሌላ መተኪያ እንደሌለ ስላወቁ ሁላቸው ማሰባቸውን አሰሱ ثم يموت ودرعه مرهون عند يهودي في صاع من شعير ታዲያ ይሁሉ ድል እንደዚህ ተሳክቶና ተሟልቶላቸው በመጨረሻ ያን ሁሉ ለህዝብ አድለው ባዶ እጃቸውን ቀርተው የቤተሰብ ቂጣ አልቆባቸው ካባቸውን የይሁዲ ዘንዳ መያዡ አሲዘው አይደለም የሞቱት ታዲያ ያ ሁሉ ድል ለምን አልተቀበሉትም
እንግዲህ በዛ ደረጃ ያለ ሰው ያውም ከጥላት ጋር ይሁዲ ሌላ ሷሃቦቹ የተሻሻለ ኑሮ ያላቸው ሰዎች ነበሩ ሷሃቦቹን ሄዶ እንደዚህ ብድር ፈልጋለሁ ካሉ እንደተኛ ይያለን እርሰው ብድር ይፈልጋሉ ብለው እንዲያይሏቸው ምቲናን እንዲያረጉባቸው ተደብቀው ከይሁዲ ዘንድ ሄደው ተበደሩ በዱቤ ቢያው እዲያው ሳይከፈል ድርዓቸውን እንዲያስያዙ ሞቱ ማለት ነው ይሄ ሰውዬ ነው እንግዲህ መጥፎ ሰው የሚባለው ይሄ ሰው መጥፎ ከሆነ ማን ነው ጥሩ ሰው በአለም ላይ የሚለው ጥያቄ እንግዲህ መልስ ይፈልጋል እስከ ዓለም ፍጻሜ ድረስ ማለት ነው هذا وصلى الله وسلم على النبي وعلى اله وصحبه السلام عليكم ورحمه الله